ውጭ ሀገር እያለች እንዴት መብራት ሄዳል እንዳይሉኝ። እኮ ወሰኑን አስገቢያለሁ። ወሰኑ አንድ ቁጥር ኧረ እንደኔ ማንም አይወዳትም። ሲጀመር የእህቴ ስም ማለት ነው። የእህቴ ስም ምራት ነው። ታናሼ ናት። ኧረ ለዛ አይደለም። ኧረ ለዛ እንኳን አይደለም። ሲጀመር ማለት ነው ዛሬ ነው ያስታወስኩት ነገር የምር ለዛ አይደለም። በእህቴ ስም ምክንያት አይደለም። እውነት ዛሬ ነው ያስታወስኩት ነገር ዛሬ ጠዋት እውነቴን ነው የምልሽ። ዛሬ ጠዋት የእህቴ ስም ለካ ምራት ነው ብዬ አሰብኩና ግን ደግሞ እንደዛ አይደለም የወደድኩት። ተጨማሪ ብታገኝ ብለሽ ነው ተጨማሪ እህት አመዳም ሀገር አንቺ እኮ አትምከሪ ማለት አንቺ አትምከሪ። በቃ ነገሮችን መስመር ያስያዙት አንቺ ነሽ ማለት ነው ከእግዚአብሔር በታች። ከጆርዳን መውጣት ሙዚዬ የኔ ቆንጆ ወጣች። ሙዚዬ አንቺን የኔ ቆንጆ ስለሽ ያውቃላች ማለት ተደፊ በያት እኔ ቆንጆ ስትባል ማለት ነው በጣም ነው የሚያንገበግባት። አዲስ ሙሽራ ቀለበት ያደረገ ሙሽራ ነው እንዴ? ቀይሬ ነው ስሜን ቀይሬ ነው ብዬ እንደዚህ ነበረ እኔ ራሴ በጣም ነበር የደነገጥኩት የምር። መሬም አለቀሰች፣ ሀኒፋም አለቀሰች፣ እኔም ያው አልቅሻለሁ። እኔም አልቅሻለሁ። ትመጣላችሁ። እኔም አለቀስኩ እኮ እኔም አልቅሻለሁ። ስታለቅሱ ይወጣላችሁ።
በተስፋ እንጠብቃለን። እርግጠኛ ባንሆንም በተስፋ ምናልባት ከደረሰ ይለቀቃል፣ ካልደረሰ ነገም ይምጡ ብቻ በሰላም ይምጡ። እግዚአብሔርን በሰላም ብቻ ይምጡ። ነገም ይምጡ እንጂ ግን በሰላም ብቻ ይምጡ። ነገሩ ተስተካክሎ የሆነ ነገር በቃ አዲስ ነገር ይዘን ሰላም ያለው ነገር ይመጣል። እግዚአብሔር ያውቃል። ጥሩ ነገር አስቡ። አይምሯችሁ ላይ ጥሩ ነገር ሳሉ። እኔም ጥሩ ነገር ነው የምመኘው። ብዙን አስገቢያት ማለት ነው። እኔ እኮ ማስገባት አልችልም። እነሱ ማድረጊያ ብቻ ነው የማውቀው። ቆይ ግን መልካም ቤት መልካም ቤት ምን አሜን እና አብረ ብሔር ኑሮ ጥሩ ነበር። አጃቢ አልኩ አረበኛ ጣፍሽ እግዚአብሔር ያላከልኝ ስምሽ እግዚአብሔር ነው የሚያውቀው። አሜን አሜን አሜን። በአረብኛ እኮ አይደለም ይሄ ስሟ ነው። አረብኛው ማለት ነው። እንትን ከታች የጻፉት ኮሜንት አማርኛ ነው። ስሟ ነው አረብኛ። የኛውን ይሄ ብቻ የፍቅርን ደጋፊያት እኔ ቤቴ ላይ መተዋወቁ ቅራቅሙ ደግማ አጽፍ እኔ ሰቀልኳት ተሰቅለሽ ቅሪያን ትገደል የኛ ወንድም ጋርድ አይፈልግም። ብቻውን ሄዶ ብቻውን ይመጣል። ኩሩ ነው። ስለዛ ሰው አይፈልግም። ኩሩ ወንድ አሁን ነገ በመኪናው እያጨበጨበ ጋቢና አስቀምጦ ይመጣል። ግን እኮ በቀደም ሙቪ ተቀምጦ